This is one of the most important days, in my opinion, in American history. It's our declaration of economic independence. አሜሪካን ዳግም ታላቅ አድርጋታለሁ እያሉ የሚያቀነቅኑት ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ኦቫል ቢሮ ከገቡበት ዕለት አንስቶም በበርካታ ሀገራት ላይ የታሪፍ ጭማሪ ማድረጋቸውን ማሳወቃቸው ሲነገርም ቆይቷል። ፕሬዝዳንቱ ከካናዳ እስከ ደቡብ አፍሪካ ከቻይና እስከ እንግሊዝና ሌሎች ሀገራት ላይ ባለፈው ጊዜ ያሳለፈው የታሪፍ ጭማሪ መነጋገሪያ እንደነበረም ይታወሳል። በተለይ ከየትኛውም ዓለም ወደ ሀገራቸው በሚገቡ ተሽከርካሪዎችና በተሽከርካሪ መለዋወጫ ላይ የጣሉት የ25 በመቶ ታሪፍ የበርካቶች መነጋገሪያም ነበረ። ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በነጩ ቤተ መንግስት በሮዝ ጋርደን ውስጥ ሆነው ለአሜሪካውያን የነጻነት ቀን ብለው የሰየሙትን አፕሪል ቱን ምክንያት አድርገው ንግግር በሚያድርጉበት ሰዓት ለዓለም ለጆሮ የሚከብድ ውሳኔ አስተላልፈዋል። የአሜሪካን ታላቅነትና ባለጸጋነት ዳግም ለማረጋገጥ እየሰራ ነው ሲሉም ፕሬዝዳንቱ ተደምጠዋል። አሁን ከመላው ዓለም ወደ አሜሪካ በሚገቡ ምርቶች ላይ የጣልነው ታሪፍ በሁሉም መስክ ለተሰማሩ አሜሪካውያን የምስራች ነው ሲሉም ገልጸዋል። ሀገራችን አሉ ፕሬዝዳንት ትራምፕ ባለፉት 10 ዓመታት ውስጥ በቅርብና በርቀት ባሉ በወዳጅም በጠላት ሀገራት ተዘርፋለች ወይም ተደፍራለች ሲሉም ተናግረዋል። የአዲሱን የታሪፍ ጭማሪ የሚያሳይ ቻርት ለካሜራ እያሳዩ ፕሬዝዳንቱ እንዲህ አሉ። ለምሳሌ ቻይና ከአሜሪካ ምርቶች ላይ በአማካይ የ67 በመቶ ታሪፍ ታስከፍላለች። እኛ ደግሞ ቻይና ከምታስከፍለን ያነሰ የ34 በመቶ ታሪፍ እናስከፍላለን። እነሱ ብዙ ያስከፍሉናል፣ እኛ ትንሽ እናስከፍላቸዋለን። ማንም ሰው እንዴት በዚህ ይበሳጫል ማለታቸውም ተዘግቧል። በቻይና ላይ የጣልነው ታሪፍ በእውነቱ ከፍ ያለ ነው። ፕሬዝዳንቱ ቀደም ብለው ከቻይና ምርቶች ላይ ከጣሉት የ20 በመቶ ታሪፍ በተጨማሪም አሁን ያሳለፉት የ34 በመቶ ታሪፍ ጭማሪ በአጠቃላይ በቻይና ምርቶች ላይ የሚጣለውን ታሪፍ ወደ 54 በመቶ እንደሚያሳድገው ጠቁመዋል። ቻይና የአሜሪካ ሁለተኛዋ ትልቅ የንግድ አጋር እንደነበረች የሚታወስ ሲሆን በተለይ ከ400 ቢሊዮን ዶላር በላይ የሚገመቱ ምርቶች ወደ ዩናይትድ ስቴትስ ኦፍ አሜሪካ ትልክ እንደነበረም ተነግሯል። በፕሬዝዳንቱ የታሪፍ ጭማሪ 50 በመቶ የታሪፍ ጭማሪ ከተጣለባት ሌሴቶም እስከ 11 በመቶ የታሪፍ ጭማሪ እስከተጣለባት ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ጨምሮ የ57 የዓለም ሀገራት ኢላማ ተደርገዋል። ከፍተኛ ኢላማ ከተደረጉ ሀገራት ባሻገር ከሁሉም ሀገራት ላይ ደግሞ የ10 በመቶ የታሪፍ ጭማሪ ጥለዋል። የፕሬዝዳንቱ ውሳኔ በቻይና ቁጣን ቀስቅሶ አውሮፓን አስደንግጦና በመላው ዓለም ግራ መጋባትን አስከትሏል። ፕሬዝዳንቱ የታሪፍ ውሳኔውን ካልቀለበሱ የከፋውን አጸፋ መልሳለሁ ስትልም ቻይና አሳውቃለች። ከፓሪስ እስከ ለንደን ከሪዮ ደ ጄኔሮ እስከ ብራስልስ የፕሬዝዳንት ትራምፕ ውሳኔ ተቃውሞ ማጋጠሙም እየተነገረ ነው። በተለይ ውሳኔው የዓለምን የንግድ ስርዓት ያዛባል፣ ሀገራትን ለከፍተኛ ቀውስ ይዳርጋልም እየተባለ ነው። ይሄው ታሪፍ ዓለም አቀፋዊ የንግድ ጦርነትን የደቀነ መሆኑም እየተነገረ ነው። አሁንም ግን በፕላኔታችን የምጣኔ ሀብታዊ ድቀትን ሊያስከትል ይችላልም እየተባለ ነው። ዓለም አቀፍ መገናኛ ብዙሃንን በዋቢነት ተጠቀምን።